ሰላም ሰላም እንዴት ናችሁ? ወደ ቻናል ቤተሰቦች እንኳን ወደ ተከታታይ የኔትወርኪንግ ትምህርታችን በሰላም መጣችሁ። እንደምታስታውሱት በባለፈው ስለ ኔትወርክ ዲቫይሶች ተመልክተናል። ዛሬ ደግሞ እነዚያን የኔትወርክ ዲቫይሶች እንዴት አድርገን በኬብል እርስ በርስ ማገናኘት እንችላለን የሚለውን ስለ ኬብሎች እና ኢንተርፌሶች ይሆናል የምንመለከተው ማለት ነው። እስከ ቪዲዮ መጨረሻ ድረስ አብራችሁ እየጠየቅኩ በዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ቪዲዮውን ላይክ እያደረጋችሁ እንድትጀምሩ እየጠየቅኩ ወደ ዛሬ ቪዲዮችን እንሄዳለን ማለት ነው። በዛሬው ሌሰናችን ስለ ኢተርኔት ምንነት እናነሳለን። በዛም በተጨማሪ ዩቲፒ ኬብል ምን አይነት ነው፣ እንዴት አገልግሎት ይሰጣል የሚለውንም እናነሳለን ማለት ነው። ስትሬስ እና ክሮስኦቨር የሚባሉ ኬብሎች አሉ። እነሱን ኬብሎች ምን ይመስላሉ የሚለውንም ለማየት እንሞክራለን። ስለ አውቶ ሚዲያ ኤክስ እናነሳለን። በዛ ደግሞ ፋይበር ኦፕቲክስ ምንድን ነው፣ እንዴት ይሰራል የሚለውንም ለማንሳት እንሞክራለን ማለት ነው። ሁለት አይነት ፋይበር ኦፕቲክሶች አሉ፣ ሲንግል ሞድ ፋይበር እና መልቲ ሞድ ፋይበር። እነዚህስ ምንድነው ልዩነታቸው የሚለውንም እናነሳና በመጨረሻም በዚህ ቪዲዮ ምን ያክል እንደተረዳን ሊያግዙ የሚችሉ ጥያቄዎች ይኖራሉ። እነሱን መጨረሻ ላይ እንድትሰሩ ማለት ነው። ስለዚህ ወደ የመጀመሪያ ሀሳባችን ስንሄድ ኔትወርክ ኢንተርፌስ ነው። ኢንተርፌስ ምንድን ነው? የአንድ ዲቫይስ ኬብል ወስደን የሚሰጋበት ቦታ ኢንተርፌስ ወይም ደግሞ ፖርት እያልን እንጠራዋለን ማለት ነው። እዚህ ጋር እንደምትመለከቱት ይሄኛው RJ45 ኮኔክተር ነው። ፖርቱ ደግሞ የሚሰካበት ፖርትም RJ45 ፖርት በማለት እንጠራዋለን። ለምሳሌ እዚህ ጋር የአንድን ስዊች ፊት ለፊቱን ስንመለከት በዚህ መልኩ ፖርቶቹ ይታዩና እነዚህን በአጠቃላይ 24 ኢንተርፌሶች አሉት ወይም ፖርቶች አሉት ማለት ነው። ፖርቶችን ካውንት ስናደርግ ወይም ስንቆጥር እዚህ ጋር 1 2 3 4 5 6 እያል 24 ፖርቶች አሉት ማለት ነው ይሄ ስዊች። ስለዚህ እነዚህ ፖርቶች RJ45 ፖርት በመባል ነው የሚታወቁት፣ ምክንያቱም RJ45 ኮኔክተር ነው የሚቀበሉት ማለት ነው። እዚህ ጋር ስዊቹ እንደምትመለከቱት ሌብል አለው ከላዩ ላይ። ይሄኛው ሌብል ምንድነው የሚለውን ስንመለከት 10/100/1000 ቤስቲ ፖርት 124 ፖርታል አውቶ ሚዲያ ኤክስ ይላል። ይሄ ምንድነው የሚለውን ለመመልከት እንሞክራለን በቀጣይ ማለት ነው። መጀመሪያ ግን እነዚህ ኢንተርፌሶቹ ምንድናቸው? RJ45 ኢንተርፌስ ያላቸው እነዚህ ማለት ነው። እነዚህ RJ45 ኮኔክተር ነው የሚቀበሉት። RJ ማለት ሬጂስተር ጃክ እንደማለት ነው። ይሄኛው የራሱ ኮኔክተር አለው። እሱም ኮኔክተር ይህንን ይመስላል። ይሄ RJ45 ኮኔክተር እያልን የምንጠራው ነው። ኢተርኔት ኬብሎችን ከጫፍና ከጫፍ ኮኔክት ለማድረግ ያገለግለናል ማለት ነው። ስለዚህ ኢተርኔት ኬብሎችን ካልን ኢተርኔት ማለት በራሱ ምንድነው ወደሚለው ሀሳብ እንድናነሳ እንገደዳለን ማለት ነው። ኢተርኔት ማለት ኮሌክሽን ኦፍ ኔትወርክ ፕሮቶኮል ነው። የኔትወርክ ፕሮቶኮሎችን ወይም ስታንዳርዶችን በአንድ ላይ ሰባስቦ የያዘ ኢተርኔት እያልን እንጠራዋለን ማለት ነው። ይህኛው ኢተርኔት የራሱ ስታንዳርድ አለው። ያ ስታንዳርድ IEEE ስታንዳርድ በመባል ይታወቃል ማለት ነው። ስለዚህ ሁለት ኔትወርኮችን በዚህ በኮፐር ዩቲፒ ኬብል ወይም ደግሞ በዚህ በላን ኬብል ኮኔክት ስናደርግ የሚሰራው በተቀመጠለት ስፒድ ነው። ያንን ስፒድ ደግሞ የምንለካበት በቢት ፐር ሰከንድ ነው ማለት ነው። እሺ አሁን ስለ ኢተርኔት ስናነሳ የኔትወርክ ፕሮቶኮሎች ስብስብ ነው አለ አይደል? ኔትወርክ ፕሮቶኮል ማለት በራሱ ምንድነው የሚለውን ደግሞ ስንመለከት ለምሳሌ እዚህ ጋር ሁለት ሰዎች እርስ በርሳቸው ኮሚኒኬት ለማድረግ ይሞክራሉ። አንደኛው እንግሊዝኛ ብቻ የሚናገር ሰው ነው፣ ሁለተኛው ደግሞ አረቢክ ላንጉዌጅ ብቻ የሚናገር ሰው ነው እና እርስ በርሳቸው ኮሚኒኬት ማድረግ ቢፈልጉ መግባባት አይችሉም። ምክንያቱም የተለያየ ቋንቋ ነው የሚናገሩት። በሁለታቸው መካከል ሊያግባባቸው የሚችል ተመሳሳይ ቋንቋ ወይም ኮመን ላንጉዌጅ ያስፈልጋቸዋል ማለት ነው። ልክ እንደዛ እንደሚያስፈልጋቸው ሁሉ በኔትወርካችንም ስንመጣ እርስ በርሳቸው ኮሚኒኬት ለማድረግ ኔትወርክ ፕሮቶኮል ያስፈልጋቸዋል ማለት ነው። ኔትወርክ ፕሮቶኮል ማለት ባጭሩ እርስ በርስ ኮሚኒኬት እንዲያደርጉ የሚያደርግልን ስታንዳርድ ነው ማለት ነው። ስለዚህ አሁን እያወራን ያለነው ስለ ኔትወርክ ኬብል እና ኢንተርፌስ ስለሆነ እያወራን ያለነው። በዚህ ሰዓት መሟላት ያለባቸው ፕሮቶኮሎች አሉ። አንደኛው ምንድነው? ፊዚካል ስታንዳርድ መሟላት አለበት። ለምሳሌ ይሄኛው ስዊች ፖርቱ እንደምትመለከቱ USB ፖርት ነው ያለው። እዚህ ጋር ኬብላችን ደግሞ RJ45 ኮኔክተር ነው ያለው። ይሄኛውን እዚህ ጋር ምተን እንሰካ ብንል መሰካት አንችልም። ስለዚህ የመጀመሪያ ኢንተርፌስ እና በኬብል ወቅት ፊዚካል ስታንዳርድ መሟላት አለበት። እርስ በርሳቸው ፊት የሚያደርጉ መሆን አለባቸው አንዱ ነው። ሁለተኛው ደግሞ ሎጂካል ስታንዳርዱን የጠበቀ መሆን አለበት። ሎጂካል ስታንዳርድ የምንለው IP ወይም ኢንተርኔት ፕሮቶኮል ማለታችን ነው። ሌላ ቅድም እንዳልኳችሁ ይህ ዩቲፒ ኬብል ፋይላችንን ትራንስፈር ስናደርግ በተቀመጠለት ስፒድ ነው የምንሰራው ብለናል። ያንን ስፒድ የምንለካበት ደግሞ ቢት ነው። ቢት ምንድን ነው ወደሚለው ሀሳብ ስንሄድ ቢት ኤክስፕረስ የሚደረገው በዜሮ እና በአንድ ነው። እያንዳንዱን ነገር በኮምፒውተራችን ስንመለከት ለምሳሌ ቪዲዮ ስንመለከት ቪዲዮ የሚመጣው በዜሮ እና በአንድ ነው። ያን ነው ቢት የምንለው። እኛ ስንመጣ ቪዲዮ ሆኖ እናየው እንጂ ፓዝ አድርጎ ሲመጣ ግን ትራንስሚት እያደረገ ሲመጣ በዜሮ እና በአንድ ነው ኮምፒውተራችን የሚያውቀው ማለት ነው። ያን ቢት እያልን እንጠራዋለን። ቢት ማለት በዜሮ እና በአንድ ወይም በባይናሪ ነምበር የሚገለጽ ነው ማለት ነው። ባይትስ ምንድን ነው? ቢት እና ባይት የሚባላሉ። ባይት ምንድን ነው ወደሚለው ሀሳብ ስንሄድ ቢት 0 እና 1 ከሆነ እነዚህ 0 እና 1ዎችን ደግሞ 8 ስናደርጋቸው 8 ቢቶች ሲሆኑ ባይት
እንላቸዋለን ማለት ነው። እነዚህም በአጠቃላይ 8ቱን ቢቶች የያዘ አንድ ባይት እንለዋለን ማለት ነው። ስለዚህ ስፒዳችንን ስንለካ በቢት ደረጃ ነው ማለት ነው የምንለካው፣ በባይት ደረጃ አንለካም ስፒዳችንን ማለት ነው። እዚህ ጋር ምንድነው ለማሳየት የሞከርኩት ፓኬታችን ሲሄድ በ0 እና በ1 በባይናሪ ነምበር እንደሚጓዝ ለማሳየት አስቤ ነው ያደረግኩት። ሌላው እዚህ ጋር ከአንድ ራውተር ወደ ሌላ ራውተር ፓኬት ሲሄድ በምን መልኩ ነው ብለናል? በቢት መልኩ ነው የሚሄደው ብለናል። ስለዚህ ስፒዳችን ሜዥር የምናደርገው በቢት ፐር ሰከንድ ነው የምንለካው ማለት ነው። ባይቶችን ግን እንደዚህ እንዳለ ሙሉን አንድ ባይት ትራንስፈር ማድረግ አንችልም ማለት ነው። ሌላ ስፒድን ከምንለካባቸው መለኪያዎች መካከል ኪሎባይት አለ፣ ሜጋቢት አለ፣ ጊጋቢት፣ ቴራቢት እያለ ይቀጥላሉ ማለት ነው። ኪሎቢት የምንለው 1000 ነው። ሌላ 30 ስንጨምርበት ወደ ሜጋቢት ይሄዳል። ሌላ 30 አሁንም ስንጨምርበት ጊጋቢት፣ አሁንም 30 ስንጨምር ቴራቢት እያለ መለኪያችን እያደገ ይሄዳል ማለት ነው። ሌሎች ከዚህ በላይም አሉ። እነሱን ለመረጃ ያክል እዚህ ጋር አስቀምጬላችኋለሁ። ከቴራቢት ቀጥሎ ፔታቢት፣ ኤግዛቢት፣ ዜታቢት፣ ዮታቢት እያሉ እየጨመሩ ይሄዳሉ ማለት ነው። ሌላው ኢተርኔት ስታንዳርድ ነው። ኢተርኔት የራሱ ስታንዳርድ አለው። IEEE ነው። ኢንስቲትዩት ኦፍ ኤሌክትሪካል ኤንድ ኤሌክትሮኒክስ ኢንጂነሪንግ ማለት ነው IEEE ማለት። ስለዚህም በ1983 ነው ዲፋይን የተደረገው። ይህ ኢተርኔት ስታንዳርድ ኬብሎችን የየራሳቸውን ስታንዳርድ ያስቀምጣል። የኮፐርም የራሱ ስታንዳርድ አለው። የፋይበርም ደግሞ የራሱ ስታንዳርድ አለው ማለት ነው። ለምሳሌ የኮፐርን ስታንዳርድ እዚህ ጋር ስንመለከት ስፒዳቸውን አስቀምጧል። ስፒዱን እዚህ ጋር 10 ሜጋቢት ፐር ሰከንድ የሚሰራ ኔማቸው ኢተርኔት በመባል ይታወቃሉ። ይሄ IEEE ስታንዳርድ ኔማቸው ነው። ያን ያክል መያዝ አይጠበቅብንም፣ ችግር የለውም። ኢንፎርማል ኔማቸው ቴም ቤስቲ ማክሲመም ሌንግዛቸው 100 ሜትር ነው ብሎ ስታንዳርድ ያስቀምጧል ማለት ነው። 100 ሜጋቢት ፐር ሰከንድ ስፒድ ደግሞ ፋስት ኢተርኔት እያልን እንጠራዋለን ማለት ነው። እንደዚህ እያደረገ የሁሉንም የኮፐር ኬብሎች ስታንዳርድ እዚህ ጋር አስቀምጦልን ማለት ነው። እዚህ ጋር ኢንፎርማል ኔማቸው ላይ ቴም ቤስቲ 100 ቤስቲ 1000 ቤስቲ እያለ አስቀምጧል። እነዚህ ይሄ ምንድነው የሚለውን ስንመለከት እዚህ ጋር ቤዝ የሚለው ሪፈረንስ ቱ ምንድነው? ቤዝ ባንድ ሲግናሊንግ እንደማለት ነው። የመጀመሪያዋ ነምበሯ ደግሞ ስፒዱን ዲፋይን ያደርግልናል ማለት ነው። ቲ ኮፐር ኬብላችን ቲ ውስጥ መሆኑን ኢንፎርም የሚያደርግልን ነው ማለት ነው። ቅድም ታስታውሱ ከሆነ ስዊቻችን አናት ላይ ሌብል አይተን ነበር። ያ ሌብል ማለት ይሄኛው ነው። ቴም ቤስቲ 100 ቤስቲ የሚለው ያን ስዊች እስከምን ያክል ስፒድ መስራት እንደሚችል እየነገረን ነው ማለት ነው። እዚህ ጋር መጨረሻ ላይ ስፒዳቸው ምን ብሏል? የኮፐር ኬብል ማክሲመም ሌንግዙ ፐርፎርማንሱን እንደጠበቀ መስራት የሚችለው እስከ 100 ሜትር ድረስ ብቻ ነው ማለት ነው። ቀጣይ ምንድነው? ዩቲፒ ኬብል ምንድነው? እንዴት ይሰራል የሚለውን እንመለከታለን። ዩቲፒ ማለት ዩ ማለት አንሼልድድ፣ ቲ ደግሞ ትዊስትድ፣ ፒ ፔር እንደማለት ነው። ስለዚህ በአጠቃላይ አንሼልድድ ትዊስትድ ፔር የሚለውን ይይዝልናል ዩቲፒ ኬብል ማለት ነው። አንሸልድድ የምንለው ምንድነው? ዋየሮችን የሚሸፍን ብረት መሰል ሽፋን የለውም እንደማለት ነው። አንሸልድድ ሲሆን ይሄ ነው። ሼልድ ከሆነ ግን በዚህ መልኩ እንደዚህ ኬብሎችን የሚሸፍን ብረት መሰል ሽፋን ሲኖረው ሼልድ ትዊስትድ ፔር ይሆናል ማለት ነው። ስለዚህ ዩቲፒ ኬብል ግን አንሸልድድ ነው፣ ብረት መሰል ሽፋን የለውም እንደማለት ነው። ትዊስትድ ነው ካልን ምንድነው? እርስ በርሳቸው ፔሮቹ የተጠማዘዙ ናቸው። ይሄኛው መጠማዘዝ ለምን ይጠቅማል? ኤሌክትሮማግኔቲክ ኢንተርፈረንስ ፕሮቴክት እንዲሆን ያደርግልናል ማለት ነው። ፔር ናቸው ያለው ደግሞ እንደነገርኳችሁ ጥንድ ጥንድ ሆነው የተቀመጡ ናቸው ይህ ኬብል ማለት ነው። ሌላው ይሄኛውን ዩቲፒ ኬብል ኮኔክት የምናደርግበት ኮኔክተር RJ45 በመባል ይታወቃል። ይህ RJ45 8 ፒን አለው ማለት ነው። እነዚህን 8 ፒኖች ኬብላችንን ስናገናኝ በምን አይነት መልኩ ነው የምናገናኘው የሚለውን ደግሞ አሁን እንመለከታለን። ቅድም በኢተርኔት ስታንዳርድ መሰረት ቴም ቤስቲ 100 ቤስቲ 1000 ቤስቲ እና ቴንጂ ቤስቲ የሚሉ ስታንዳርዶችን አይተን ነበር። ስለዚህ ቴም ቤስቲ እና 100 ቤስቲ የምናገናኝበት ኬብል ባለአራት ዋየር ነው። ባለአራት ዋየር ወይም ደግሞ ሁለት ፔር የምንለውን ኬብል ነው እዚህ ጋር የምናገናኘው ማለት ነው። በRJ45 ጋር የምናገናኘው ኬብል የምንጠቀመው ኬብል ባለአራት ዋየር ነው ማለት ነው። ለዋንጂ እና ለቴንጂ ሲሆኑ ደግሞ ባለ 8ቱን ዋየር ሙሉን ኮኔክት እናደርጋለን ማለት ነው። እሱን በኤግዛምፕል እንመለከተዋለን። ለምሳሌ እዚህ ጋር ፒሲያችንን ከስዊች ጋር ማገናኘት ብንፈልግ ዩቲፒ ኬብላችንን እንዴት አድርገን ነው ኮኔክት ማድረግ የምንችለው የሚለውን ስንመለከት በመቼ ነው? በቴን እና በ100 ቤስቲ ጊዜ ማለት ነው። ባለአራት ኬብሎችን ስንጠቀም ኮኔክት የምናደርገው እንዴት RJ45 ኮኔክተሯን እንዴት ነው ኮኔክት የምናደርገው የሚለውን ስንመለከት በመጀመሪያ አንድና ሁለትን በዚህኛው በኩልም አንድና ሁለት አድርገን ስትሬት እናገናኘዋለን ማለት ነው። እነዚህ አንድና ሁለትን ስናገናኝ ፒሲያችን ፖርቱ አንድና ሁለትን ትራንስሚት ለማድረግ ሲጠቀመው ስዊቻችን ደግሞ ፖርት አንድና ሁለትን ሬሲቭ ለማድረግ ይጠቀመዋል ማለት ነው። ሌላ ሁለቱን ኬብሎች ደግሞ የምናገናኘው የት ነው? 3 እና 4 ሳይሆን 3 እና 6 ላይ ነው የምናገናኘው።
እነዚህ 3 እና 6 በፒሲ ሳይድ ለምን ይጠቀማቸዋል? ሪሲቭ ለማድረግ ይጠቀማቸዋል። በስዊች ሳይድ ደግሞ ትራንስሚት ለማድረግ ይጠቀማቸዋል ማለት ነው። በዚህን ሰዓት ፓኬት ፎርዋርድ ማድረግ ስንፈልግ ስንልክ ፒሲው በዚህ ፖርት ቲኤክስ ሲያደርግ በዚህኛው ደግሞ ስዊቹ ሪሲቭ ያደርጋል። ስዊቹ ደግሞ በዚህ ትራንስሚት ሲያደርግ በዚህ በ3 እና በ6 ፖርት ደግሞ ሪሲቭ ያደርጋል ፒሲያችን ማለት ነው። በዚህ መልኩ በተሟላ መልኩ ፓኬታችንን ትራንስሚት ኤንድ ሪሲቭ ማድረግ እንችላለን በ10BST እና በ100BST ጊዜ ማለት ነው። ይሄ ፓኬት ፎርዋርድ ስናደርግ በተመሳሳይ ሰዓት ሴንድ ሪሲቭ ስለሚያደርግ ይህንን ፉል ዱፕሌክስ እንለዋለን ማለት ነው። ፉል ዱፕሌክስ ማለት ምንድነው የሚለውን ስንመለከት ትራንስሚሽን ሞዶች አሉ። ሲምፕሌክስ ሞድ፣ ሃፍ ዱፕሌክስ እና ፉል ዱፕሌክስ የሚባሉ ሞዶች አሉ። ሲምፕሌክስ የምንለው ዋን ዌይ ነው። አንደኛው ትራንስሚት ብቻ ነው የሚያደርገው። ለምሳሌ ያክል ቴሌቪዥን ለምሳሌ ቢሆን እኛ ከመስማቶች ለቴሌቪዥን ምላሽ መስጠት እንደማንችለው ሁሉ እሱ ሲምፕሌክስ ሞድ ይባላል። ዋን ዌይ ብቻ ነው ማለት ነው። ሃፍ ዱፕሌክስ ሞድ የምንለው ደግሞ በተመሳሳይ ሰዓት ሴንትም ሪሲቭም ማድረግ አይችልም። ነገር ግን በሆነ ሰዓት ላይ ይልክና ቆይቶ ደግሞ መቀበል የሚችል ከሆነ ሃፍ ዱፕሌክስ ሞድ ነው። ለምሳሌ ወክቶኪ የምንለው ፖሊሶች የሚነጋገሩበት መገናኛ አይታችሁ ከሆነ ተጭነው ያወራሉ። ሲያወሩ ማዳመጥ አይችሉም። ከዛ ከተቃራኒ ድምጽ ቢመጣ መስማት አይችሉም። ምክንያቱም ተጭነው ካወሩ በኋላ ነው እነሱ ደግሞ መስማት የሚችሉት። ያን ሂደት ሃፍ ዱፕሌክስ እንለዋለን ማለት ነው። ፉል ዱፕሌክስ የምንለው ደግሞ በተመሳሳይ መልኩ ትራንስሚትም ሪሲቭም ማድረግ የሚችል ሲሆን ለምሳሌ ስልካችን ማለት ነው። በስልካችን ከሌላ ሰው ጋር ኮሚኒኬት ስናደርግ እየሰማን መመለስም እንደምንችለው ማለት ነው። ስለዚህ ይሄ አሁን ያወራነው ነው። ሌላ ራውተርን ከስዊች ጋር በ10BST እና በ100BST ጊዜ በአራቱ ዋይሮች ጊዜ እንዴት አድርገን እናገናኛለን የሚለውን ስንመለከት አንድና ሁለትን ኮኔክት ስናደርግ ራውተር አንድና ሁለትን ትራንስሚት ለማድረግ ይጠቀመዋል። ስዊች ደግሞ ሪሲቭ ለማድረግ ይጠቀመዋል። ቀጣይ ደግሞ 3 እና 6 እና የምናገናኘው 3 እና 6 ራውተር ሪሲቭ ለማድረግ ሲጠቀም ስዊች ደግሞ ትራንስሚት ለማድረግ ይጠቀመዋል ማለት ነው። ስለዚህ በዚህ ጊዜ ፓኬት ፎርዋርድ ስናደርግ ያለምንም ችግር ትራንስሚት እና ሪሲቭ ማድረግ ይችላሉ ማለት ነው። ስለዚህ ይሄኛውን ኮኔክሽን ምን እንለዋለን? ስትሬት ስሩ ኬብል እንለዋለን። ስትሬት ስሩ ኬብል ማለት ምንድነው? አንደኛ ፖርት ከአንደኛ ፖርት፣ ሁለተኛ ፖርት ከሁለተኛ ፖርት በስትሬት የሚገናኙ ከሆነ ስትሬት ስሩ ኬብል እንለዋለን። ማለትም እዚህ ጋር አንደኛ ፖርት በዚህኛው ሳይድም አንደኛ ፖርት ላይ ሁለተኛ ከሁለተኛ፣ 3 ከ3፣ 6 ከ6 እንዳገናኘ ነው። ይህን ስትሬት ስሩ ኬብል እንለዋለን ማለት ነው። ስትሬት ስሩ ኬብል ስናገናኝ ሙሉ 8ቱን ፔር ካገናኘን ኦርደሩ ምን ይመስላል የሚለውን እንመልከት። እዚህ ጋር እንደምትመለከቱት ሁለት አይነት ከለር ኮዲንጎች አሉ። እነዚህን ኮዲንጎች ማየት ትችላላችሁ። ይሄ ቢ፣ ይሄኛው ደግሞ ኤ የሚባል ከለር ኮዲንጎች አሉ። እነዚህን ኦርደር ይዛችሁ ስትሬት ስሩ ሲሆን ኤን ወይም ቢን ተጠቅማችሁ በሁለቱም ጫፍ አንድ አይነት ማድረግ ማለት ነው። ለምሳሌ እዚህ ጋር በዚህኛው ኮኔክተር በኩል የተጠቀምኩትን ከለር ኮዲንግ በዚህኛውም ከለር ኮዲንግ ጠብቄ ካደረኩ ስትሬት ስሩ ይባላል ማለት ነው። ስለዚህ እዚህ ጋር ቢ ነው የተጠቀምኩት፣ እዚህም ሳይድ ቢ፣ በሁለቱም ጫፍ አንድ አይነት ካደረጋችሁ ስትሬት ስሩ ኬብል ኮኔክሽን ተጠቀምን ማለት ነው። ይህን ስትሬት ስሩ ኬብል ተጠቅመን ራውተርን ከራውተር እናገናኝ ብንል ምን ይፈጠራል የሚለውን እንመልከት። ለምሳሌ እዚህ ጋር ቅድም እንዳያችሁት ራውተር በአንድና በሁለት ምን ያደርጋል ነው ያልነው? ትራንስሚት ያደርጋል። በ3 እና በ6 ደግሞ ሪሲቭ ያደርጋል ነው ያልነው። በዚህኛውም በኩል ያገናኘነው ራውተር ስለሆነ በአንድና በሁለት ትራንስሚት ያደርጋል፣ በ3 እና በ6 ሪሲቭ ያደርጋል። በዚህ ሰዓት ፓኬት ትራንስሚት እናድርግ ብንል አንችልም። ምክንያቱም በአንድና በሁለት ይሄኛው ራውተር ትራንስሚት ማድረግ ፈልጎ ትራንስሚት ሲያደርግ ይህም ራውተር ስለሆነ በአንድና በሁለት ትራንስሚት ማድረግ ነው የሚፈልገው እንጂ ሪሲቭ ማድረግ አይፈልግም። ምክንያቱም አንድና ሁለት የሚጠቀሙ ለትራንስሚት ስለሆነ በዚህ ሰዓት ምን ይሆናል? ሪሲቭ ማድረግ አይችልም በዚህ ፖርት ማለት ነው። ስለዚህ ስትሬት ስሩን በዚህ ሰዓት መጠቀም አንችልም ማለት ነው። ስዊች ከስዊችም ስናገናኝ እንደምትመለከቱት ተመሳሳይ አገልግሎት ስለሆነ በአንድና በሁለት ፖርት የሚሰጡት በዚህኛው ሪሲቭ ለማድረግ ሲያስብ በዚህኛው ሪሲቭ ማድረግ አይችልም ማለት ነው። ስለዚህ ይህኛውን ችግር ለመፍታት ምን ወደሚል ሀሳብ እንሄዳለን? ክሮስ ኦቨር ኬብል ወደሚባለው ሀሳብ እንሄዳለን ማለት ነው። ክሮስ ኦቨር ኬብል ምንድነው የሚያደርገው? አንድን ከ3 ጋር ሁለትን ደግሞ ከ6 ጋር በመቀያየር ነው እርስ በርስ ኮሚኒኬት እንዲያደርጉ የሚያደርግልን ማለት ነው። ክሮስ ኦቨር ኬብል ደግሞ በዚህኛው በኩል ቢን ከተጠቀማችሁ የቢን ኦርደር ከተጠቀማችሁ በዚህኛው በኩል ደግሞ የኤን ኦርደር ትጠቀማላችሁ ማለት ነው። ያ ማለት አንደኛ የነበረውን 3ኛ ላይ ትወስዳላችሁ፣ ሁለተኛ የነበረውን 6ኛ ላይ ታቀያይራላችሁ ማለት ነው። ይሄኛው ክሮስ ኦቨር ኬብል ኮኔክሽን ይባላል ማለት ነው። ይሄኛውን ኮኔክሽን ተጠቅመን ስዊችን ከስዊች ስናገናኝ ለምሳሌ አንድን ከ3 ጋር ሁለትን ደግሞ ከ6 ጋር እናገናኛለን። ቀጣይ ደግሞ 3ን ከ1 ጋር 6ን ደግሞ ከ2 ጋር አገናኘን ማለት ነው። በዚህ ሰዓት ስዊች በአንድና በሁለት ሪሲቭ ያደርጋል።
በ3 እና በ6 ደግሞ ትራንስሚት፣ በ1 እና በ2 ሪሲቭ፣ በ3 እና በ6 ትራንስሚት። ስለዚህ ፓኬት ትራንስፈር ስናደርግ በዚህ መልኩ ያለምንም ችግር ትራንስሚት ማድረግ እንችላለን። ራውተርንም ከፒሲ ጋር ኮኔክት ብናደርግ በክሮስ ኦቨር ኬብል በዚህ መልኩ ያለምንም ችግር ትራንስሚት ማድረግ እንችላለን ማለት ነው። ስለዚህ እችኛዋን ኬብል መጠቀም ትችላላችሁ። ክሮስ ኦቨር እና ስትሬት ስሩ ኬብልን መቼ ነው የምንጠቀመው የሚለውን ዲፋይን ያደርግላችኋል። ኢንጀነራል ግን ስትሬት ስሩ የምንጠቀመው የተለያዩ ዲቫይሶች ለማገናኘት ነው። ክሮስ ኦቨር ደግሞ አንድ አይነት ዲቫይሶችን ለማገናኘት እንጠቀማለን ማለት ነው። እዚህ ጋር ሀብ ከሆነ ክሮስ ኦቨር ታደርጋላችሁ። ሀብ እንደ ስዊች ተመሳሳይ ስለሆነ ክሮስ ነው። ከራውተር ጋር ግን ዲፈረንስ ስለሆነ ስትሬት ስሩ፣ ሀብ ከፒሲ ጋር ዲፈረንስ ስለሆኑ ስትሬት ስሩ ትጠቀማላችሁ ማለት ነው። ይሄኛውን ኬብል መጠቀም ትችላላችሁ። እዚህ ጋር ሮል ኦቨር ኬብል የሚባል ኮኔክሽን ሰርታችሁ እንደ ኮንሶል ለኮንፊግሬሽን የምትጠቀሙበት አይነት ኬብል ማዘጋጀት ትችላላችሁ። ከለር ኮዲንጉ ይህን ይመስላል። ይህን ከለር ኮዲንግ ጠብቃችሁ በዩቲፒ ኬብል ከሰራችሁ እንደ ኮንሶል ኬብል ያገለግላችኋል ማለት ነው። ራውተራችሁን ከፒሲ ጋር ኮንፊግሬሽን ለመግባት ይጠቅማችኋል ይህ ኬብል ማለት ነው። ሌላው አውቶ ኤምዲአይኤክስ ነው። ቅድም የስዊቺንግ ሌብሉ ላይ አይታችሁት ከሆነ ኤምቢኤስቲ 100 ቢኤስቲ ብሎ አውቶ ኤምዲአይኤክስ የሚል አይታችኋል። አውቶ ኤምዲአይኤክስ ማለት ምንድን ነው? አውቶ ኤምዲአይኤክስ ማለት ስትሬት ስሩ ነው ክሮስ ኦቨር ነው የሚለውን ኬብል ኮኔክሽን ሳያስጨንቀው በራሱ አውቶማቲካሊ ዲቴክት እያደረገ የመጣለት በ1 እና በ2 ትራንስሚት ከሆነ ይሄኛውን ስዊች ወይም ራውተር ሪሲቭ እንዲያደርግ ያዘዋል ማለት ነው። ኤምዲአይኤክስ ያለው ስዊች ከሆነ ስለ ኬብሎቹ አይጨነቅም። ስትሬት ስሩ ማገናኘት ክሮስ ኦቨር ችግር የለበትም። በአውቶ ኤምዲአይኤክስ ሞድ በኩል ማስተካከል የሚችልበት ሂደት ነው ማለት ነው። አውቶ ኤምዲአይኤክስ የሚለው ስትሬት ስሩ ነው ክሮስ ኦቨር ነው ስለሚለው ኮኔክሽን አይጨነቅም ማለት ነው። ለምሳሌ በአውቶ ኤምዲአይኤክስ ጊዜ ስዊችን ከስዊች ጋር ክሮስ ኦቨር ማድረግ ነበረብን አይደል? እዚህ ጋር ግን በስትሬት ስሩ ብናገናኘው ምን ያደርገዋል? ይሄኛውን ሪሲቭ የነበረውን ወደ ትራንስሚት እንዲያደርግ ይቀይረውና በዚህ ወደዚህ ፋይል ትራንስፈር እንዲያደርግ ያደርግልናል። አውቶ ኤምዲአይኤክስ ይሄንን ነው የሚሰራልን ማለት ነው። ሌላው ዋንጂ እና ቲኤንጂ ቤዝ ሲሆኑ 8ቱንም ዋየር እንጠቀማቸዋለን ማለት ነው። 8ቱንም ዋየር ስንጠቀም የቀሩት ማናቸው? 3 እና 4 እና 7 እና 8 ናቸው። ስለዚህ 3 እና 4 7 እና 8 በባይ ዳይሬክሽናል ይሰራሉ ማለት ነው። ባይ ዳይሬክሽናል ማለት ትራንስሚት ከሆነ ትራንስሚት፣ ሪሲቭ ከሆነ ሪሲቭ በቋሚነት ስራቸውን ይሰራሉ ማለት ነው። ስለ ዩቲፒ ኬብል ይሄን ያክል ካየን ቀጣይ ደግሞ ስለ ፋይበር ኦፕቲክስ እንመለከታለን ማለት ነው። እስካሁን ያየናቸው ዩቲፒ ኬብሎች ወይም ኮፐር ኬብሎች ትራንስሚት የሚያደርጉት ሲግናል ኤሌክትሪካል ሲግናል ሲሆን ፋይበር ደግሞ ትራንስሚት የሚያደርገው በላይት መልኩ ነው። ለምሳሌ እዚህ ጋር የምትመለከቱት ይሄኛው ስዊች ይሄ በቢጫ የተደረገባቸው ፖርቶች RJ45 ወይም ዩቲፒ ፖርቶች ናቸው። ቅድም የሰራነውን ኬብል ልናገናኝበት የምንችል ኮፐር ኬብል የምናገናኝባቸው ፖርቶች ናቸው ማለት ነው። ነገር ግን እዚህ ጋር በቀይ የተሰመሩት ደግሞ ውስጣቸው ክፍት የሆኑ ናቸው። ክፍተት ያላቸው ናቸው እና እነዚህ ፋይበር ኮኔክሽን የምናገናኝባቸው ማለት ነው። ይህን ለማገናኘት ምን ያስፈልገናል? ኤስኤፍፒ ትራንሲቨር ያስፈልገናል። እችኛቱን ኤስኤፍፒ ሞጁል እያልን እንጠራታለን። እችኛዋን ወስደን ከዚች ክፍት ቦታዎች ላይ ሰክተን ፋይበር ነው የምናገናኝባት ማለት ነው። እችኛዋ ኤስኤፍፒ ማለት ስሞል ፎርም ፋክተር ፕሌይ ኬብል እያልን እንጠራታለን። ቲኤክስ እና አርኤክስ ያላት የራሷ እዚች ጋር ምትን የምንሰካበት ፋይበር እንሰካበታለን ማለት ነው። ፋይበር የምንለው ደግሞ ይሄኛውን ኬብል ነው። እነዚህን አንዷን ከአንዷ በኩል አንዷን ደግሞ ከሌላኛዋ በኩል ኤስኤፍፒ ዋጋ ወስደን እንሰካለን ከዚች እና እዚች ማለት ነው። ይህንን ደግሞ ኤስኤፍፒ የት ጋር እንሰካለን? እዚህ ጋር እንሰካዋለን። ልክ በዩቲፒ ጊዜ በኮፐር ኬብል ጊዜ RJ45 ኮኔክተር እንደተጠቀምነው ሁሉ በፋይበር ጊዜ ደግሞ የምንጠቀማት ይችን ኤስኤፍፒ ሞጁል ነው ማለት ነው። ልክ እዚህ ጋር ራውተርን ከራውተር ጋር እያገናኛችሁ ቢሆን በዚህ በኩል ቲኤክስ ላይ የሰካችኋትን ይችን ፋይበር በዚህኛው በኩል ደግሞ ሪሲቭ ላይ ነው የምታደርጓት። እችኛዋ ለምሳሌ ቲኤክስ ከሆነች እዚች ጋር ከሰካሁኝ በዚህኛው በኩል ደግሞ የዚችኛው አይነት ሞጁል ላይ ሪሲቭ ላይ ወስጄ ሰካለሁ ማለት ነው። ስለዚህ በዚህኛው አርኤክስ ሲሆን ደግሞ በዚህኛው ቲኤክስ ተቃራኒ አድርጋችሁ ሰካላችሁ ማለት ነው። ፋይበር ኬብልን ውስጡን ስንመለከት እነዚህ ነገሮችን በውስጡ ይዟል። ውስጥ ላይ የምናገኛት ይቺ ግላስ ኮርናት የምትጠቅመን ምንድነው? ፓኬታችንን ትራንስሚት ፎርዋርድ የሚያደርግልን በዚች በኮራ አማካኝነት ነው ማለት ነው። ከኮራ ቀጥሎ ያለው ይሄኛው ግላስ ክላዲንግ ይባላል። ይህ ክላዲንግ ምንድነው? ላይት ትራንስሚት የሚያደርግልን ይሄኛው ክላዲንግ ነው ማለት ነው። ግላስ በፈር የምንለው ደግሞ ኮሮቹ እንዳይሰበሩ ፕሮቴክት የሚያደርግልን እነዚህ እንዳይሰበሩ ፕሮቴክት የሚያደርግልን ነው ማለት ነው። ይሄ ደግሞ ጃኬት ነው፣ የውጭኛው ክፍል የፋይበሩ ነው ማለት ነው። ይሄኛው
እዚህ ጋር ሁለት አይነት ፋይበር ሞዶች አሉ። ሲንግል ሞድ እና መልቲ ሞድ ፋይበር እያልን እንጠራቸዋለን። ሲንግል ሞድ እና መልቲ ሞድ ምንድን ነው የሚለውን እንመልከት። በኮራቸው ሳይዝ ወይም ፓኬት ትራንስሚት የምታደርገው ኮሯ በእሷን ሳይዝ መሰረት ስናወዳደራቸው መልቲ ሞዱ ምንድነው ሰፋ ያለ ነው። ላይት አንግሉ ምንድነው ሰፋ ያለ ነው። ውስጡ ሰፋ ያለ ስለሆነ ኮሩ መልቲፕል ኦፍ ላይት አንግሎች አሉት ማለት ነው። ላይት አንግሉ መልቲፕል ኦፍ ላይት አንግሎች አሉት። ሲንግል ሞድ ሲሆን ግን ናሮው ነው ጠባብ ማለት ነው። በዲስታንስ ደረጃ ደግሞ ኮምፔር ስናደርጋቸው መልቲ ሞዱ እስከ 550 ሜትር ድረስ ነው ሰፖርት የሚያደርግልን። ሲንግል ሞድ ግን በኪሎ ሜትር ደረጃ ነው ሰፖርት የሚያደርግልን ማለት ነው። በኮስት ደረጃ ስንመለከት ደግሞ መልቲ ሞዱ ረከስ ያለ ሲሆን ሲንግል ሞዱ ግን ውድ ነው ማለት ነው። በዚህ መልኩ ሲንግል ሞድ እና መልቲ ሞድ ፋይበሮችን ኮምፔር ማድረግ እንችላለን። ስለዚህ ረጅም ርቀት መጓዝ ለሚፈልግ ኔትወርክ ከሆነ ሲንግል ሞድ እንደምንጠቀም አየን ማለት ነው። እዚህ ጋር ኮፐር ኬብል እና ፋይበር ኬብልን ስናወዳደር ደግሞ በኮስት ደረጃ ዩቲፒ ኬብል ወይም አንሸልድ ትዊስትድ ፔር ያልነው ምንድነው ረከስ ይላል። ያኛው ፋይበር ኬብል ግን ውድ ነው። በዲስታንስ ደረጃ ስንሄድ ደግሞ ፋይበር ኬብል በኪሎ ሜትር ደረጃ ሲሄድ ዩቲፒ ኬብል ግን 100 ሜትር ብቻ እንደሚሄድ አይተናል ማለት ነው። ኤሌክትሮማግኔቲክ ኢንተርፈረንስ ጣልቃ ገብነት ደግሞ ተጠቂ ነው አይደለም የሚለውን ስንመለከት ኮፐር ኬብል የመጠቃት እድሉ አለው ማለት ነው። ፋይበር ግን በኤሌክትሮማግኔቲክ ኢንተርፈረንስ የመጠቃት እድል የለውም። ሲግናል ሊንኬጅ በኮፐር ጊዜ ሊፈጠር ይችላል፣ በፋይበር ጊዜ አይኖርም ማለት ነው። የኦፕቲካል ፋይበር ስታንዳርዱን ስንመለከት 1000 ቤዝ ኤልኤክስ የምንለው ወይም ዋንጂ ስፒድ ያለው ማለት ነው። ዋንጂ ነው የምንለው ይሄኛውን እስከ 550 ሜትር። ቴንጂ ቤዝ የምንለው ወይም 10 ጊጋቢት ፐር ሰከንድ የምንለው በዚህ በመልቲ ሞድ ጊዜ ማለት ነው። እነዚህ ሁለቱ ይሄ እስከ 400 ሜትር ድረስ ሰፖርት ማድረግ ይችላል። ቴንጂ ቤዝ ኤልኤስአር እና ቴንጂ ቤዝ ኤአር ደግሞ በሲንግል ሞድ ነው የምናገናኛቸው። በኪሎ ሜትር ደረጃ ርቀት መጓዝ ይችላሉ ማለት ነው። ኮፐር ዩቲፒ ኬብል እና ፋይበር ኦፕቲክ ኬብልን አየን። አድቫንቴጃቸው ዩቲፒ ኬብል በኮስት ደረጃ የተሻለ ነው፣ ርካሽ ነው ማለት ነው። ዲስአድቫንቴጁ ወይም ሊሚቴሽኑ ስናይ ደግሞ ከ100 ሜትር በላይ ርቀት መጓዝ አይችልልንም ዩቲፒ ኬብል ማለት ነው። ችግሩ ምንድነው? ያው በኤሌክትሮማግኔቲክ ኢንተርፈረንስም ተጠቂ መሆኑን አይተናል። ስለዚህ ለሴኩሪቲ ያን ያክል ሴኩሪ የሆነን አይደለም ማለት ነው ዩቲፒ ኬብል። ፋይበር ግን ውድ ከመሆኑ ውጭ በጣም አሪፍ እና ምርጥ ኬብል ነው ማለት ነው። በዛሬ ቪዲዮአችን ምን ያክል ተረዳን የሚለውን ሊያግዘን የሚችል ጥያቄዎች አሉ። እነዚህን ጥያቄዎች ስሯቸው። የመጀመሪያው ጥያቄ which type of cable is traditionally required to connect to all the switches without auto MEDIX directly to one another ነው የሚለው። A stretch through cable, B crossover cable, C rollover cable, D casual cable። ሁለተኛ ጥያቄ according to the 100 best standard what is the maximum permissible length for a single run of copper UTP or unshielded twisted pair cable? A 50 meter, B 100 meter, C 150 meter, D 10 kilometer። ሶስተኛ ጥያቄ your company needs to connect two buildings that are 5 km apart with a high speed link. Which cable type is most suitable technical solution for this distance? A UTP category 6 cable, B multi-mode fiber cable, C single mode fiber, D casual cable። ወደ አራተኛ ጥያቄያችን ስንሄድ what is the primary function of the auto MDX feature found on modern network interface? A to automatically negotiate the highest possible transmission speed, example from 100 megabit to 100 gigabit per second. B to automatically detect if a through or crossover cable is connected and adjust the transmit or receive pins accordingly. C to provide power over Ethernet automatically to the connected device. D to encrypt data before it is sent across the cable. Question 5. When using a 100 base fast Ethernet connection, which pin pair does standard PC or router use a transmit data? A pin 1 and 2, B pins and pin 6, C pin 4 and pin 5, D pin 7 and pin 8። ወደ ስድስተኛ ጥያቄያችን ስንሄድ what is the primary technical difference between multi-mode fiber and single mode fiber that accounts for the difference maximum distance limitations? A multi-mode fiber uses electrical signal while single mode fiber uses light pulse. B multi-mode fiber uses a more expensive laser transmitter while single mode uses cheaper LED transmitter. C
multimode fiber has a wider core diameter allowing light to travel at multiple angles mode, causing dispersion over distance. D. Single mode fiber is acceptable to electromagnetic interference while multimode fiber is not። እስካሁን ያየናቸው ጥያቄዎች አብዛኞቹን በቪዲዮ ላይ አንስተናቸዋል። መልሳቸውን ኮሜንት ላይ ለማስቀመጥ ሞክሩ ማለት ነው። ይሄኛውን ጥያቄ ደግሞ ዳይሬክት ዩቲዩብ ቪዲዮ ላይ ልናነሳው እንችላለን። ይሄኛው ጥያቄ አንደኛው ጥያቄ ምንድነው? ኢማጂን ዩ ኮኔክት ቱ ኔትወርክ ዲቫይስ ኤንድ ዲዩ ቱ ኤ ኮንፊግሬሽን ኤረር one device is operating at a full place while the other is operating at a half place. What is the primary visible symptom of this duplex mismatch on the network and why does it happen? መልሳችሁን ኮሜንት ላይ አስቀምጡ ማለት ነው። ወደ ሁለተኛው ጥያቄ ስንሄድ we commonly know that both Cat5e and Cat6 cable can support maximum data rate of 1 gigabit per second up to 100 meter. If they both support 1 gigabit per second, what is the main technical advantage or difference that makes a category 6 cable superior to Cat5 cable? ይሄኛውንም መልሳችሁን ሁሉንም ጥያቄዎች መልስ ኮሜንት ላይ አስቀምጡልኝ ማለት ነው። የዛሬው ቪዲዮአችን ይህንን ይመስል ነበር። በቀጣይ በሌላ ርዕስ እስከምንገናኝ ሰላም ሁኑልኝ።